Akkam jirtan uummata Oromoo nagaa keessanii anu nagaa kooti galata waaqayyo yaa jara keenya yaa Oromoo keenya waan dhibee si waa dhibee je Oromoo waatu na dhibe maaltu si dhibee waan jettani yaa abbaa qabeenyaa Oromoo yaa haftaami yaa haftaami Oromoo gaafuma amaarri kun isin tuqee Oromoon ta'ina gaafuma waa Duubaa isinitti kaatte Oromoodhaan jeena firaako hee firaa gaafa Dubaay dhufte hee lubbu gaafa Dubaay dhufte amma ka Wallaggaa ani nanqeeqinaadha ani jabaa Wallaggaati an tokkicha Oromooti kan jettu gaafa Dubaay dhuftu eessa turte lubbu eessa turte kafteeriyaa jaraa mana sibiilaalota jara mana uffata jara kilolee mufte mana aadaa Oromoo hey habibi kilolee mufte mana ciicoo mana du'aan itti jiru footoon du'aa footoon jira aadaa Oromoo aadaa Wallaggaa kuni wanna amma maqaa oftu Wallaggaa kana achitti argachuu dandeessa keessa teessee uduu footoo kaatee Ameerikaa deemte doolaara itti argata turte kilole talte udu foto kate gada astrolesti gada interrelation no antrolation gada cafe Dubai in the Ajman mala no yo guma jara kana jala kachu batta mal sentenza kenne mana mobile kodo mana kesto rondo mana misto rondo mana sorto rondo mala tigafa Dubai ma Malif kilole ufte foton kay malif kafteria gada ufte foton kay mana nyaata gada ma ufte foton kay bakki itti si argamtan bakka qoshasha bakka liskisi bakka sini mal dhabat jarri yulfinan beeku akkati kabajemeti jarri sin kabajan boda sin galabata jarri kenni male hodu sin jo jarri as nu ifte bakkaratti nu tuffatte bakka meeqaqxe amma gaafa isaatti ka'ani an Oromoo Wallaggaati yes Oromo is a king Oromo Wallagga is beautiful Oromo Wallagga is good all Oromo people is nice are see nice 11 Oromo is very good habibi you want no good why go in the سنتنا على زي لوير وين مداني ሁለት ሚሊዮን ነው ስንት ነው መዳኒያ ያተ 9 ሚሊዮን እኔ ምለው ጋይስ ሰው ወቀሽ አትበሉኝ እንጂ ሀብታም እኮ ሁሉ ነገር ያምርበታል ታውቃላችሁ ሁሉ ነገር ያምርበታል ማለት ነው ቢሳደብ ያምርበታል ሾው ኦፍ ቢያርግ ያምርበታል ነገሮችን ቢሳሳት ያምርበታል ቢያጠፋ ይቅርታ ይጠየቃል ሀብታም ማለት ነው አጥፍቶ ራሱ ነው ቆምለው እና እኔ ግን የወንድማችን የፊራኦል ነገር ይገርመኛል ማለት ነው ጋይስ እና ሰሞኑን ያው አይታችኋል ቡሉቅ ማለት ታብዝቷል እዚህ ላይ ሶ እና ምን ላሽ ፈልጌ ነው ያው ወንድማችን ነው ለክፉ አንሰጣጣም ግን ይሄ ሀብታም የሚባለው ነገር እሷ ላይ ነው መናገር የፈለኩት ማለት ነው ሶ አንድ ሰው በጣም ሀብታም ከሆነ እኔ እንደሚገባኝ ማለት ነው ብሩን ያሳያል እንዴ ለሰው ለምን ነው የሚያሳየው because ለሴፍቲው ራሱ ጥሩ ስላልሆነ አሜሪካን ሀገር ቢኖርም ማለት ነው እንኳን አይደለም ብር የሚያሳይ ሀብታም ቀርቶ ማለት ነው ስንት ሚሊዮነር ዚሊዮነር የሚኖርበት ሀገር ነው ቆም እንኖር አይደል እንዴ ይሄ ነው ብር ይሄ ነው ገንዘቤ ብሎ ሰው ዝም ብሎ ሲበጠረቅ ወጥቶ ማለት ነው ጋይስ ብር አለኝ ብሎ የሚያወራ ሰው ብር የለውም አንዳንድ ሰው ዝና ፍለጋ አንዳንድ ሰው እንደዚህ ብሎ ስለተናገረ ብቻ የሚሰራው ስራ ሊኖረው ይችላል አሁን ብዙዎቻችሁ ስትሳደቡ ያልሆነ ነገር ብላችሁ እኔ ራሱ ተሰድቡኝ ነበር ባለፈው ፕሮፋይላችሁ ላይ እንኳን ገብቼ ሳይ በቃ የሆነ በልታችሁ እንኳን መታዱት ምግብ ያሌላችሁ ልጆች ናችሁ የምትሳደቡት ለዚህ ሰውዬ ብላችሁ ማለት ነው ቢራዳችሁ እኮ ጥሩ ነው ግን ይሄ ሰው ዝናን ፈልገው እንጂ የሆነ ኮርሱ ችግር የለውም በቃ ላይ ካለ አይደል የፈለገው ነገር ማለት ይችላል ሰገጠኝ ማለት ላይክ የሆነ ሀብታም አይደለም አንድ ተራሶ የማያደርገው ነገር ነው ይሄ ሰው የሚያደርገው ሀብታም ከሆነ እግዚአብሔር በከሰጠው ይረዳ ዝም ማለት ነው በቃ እኔ እንደዚህ ነኝ ይሄንን አለኝ ምናምን
መደበቅ ምን አመጣ? ሲጀመር ማሳየቱስ ምን አመጣ? ለሰው ማለት ነው ለህዝብ። ገንዘብ ካለ እግዚአብሔር ያብዛል፣ በረከቱን ያብዛል። ሰብሰብ ብላ አገባታለሁ። አሁን እኔ በጣም የሚገርመኝ ነገር መቼም አሁን ልታገባት የምትላት ልጅ ቤተሰቦቿ ያዩሃል ሶሻል ሚዲያ ላይ ብዬ አስባለሁ አይደለ? ቆንጆም ትሆን ምንም ትሆን እሱ እና ሲጀመር ብራለኝ ብለህ እዚህ ላይ ቱሬን አፋን የልፋ አስቀያሚ ሴት ልታገባ ማራ እንዴ? ሲጀመር እንኳን ቱሬን አፋ ነፍታ አይደለም በስመ አሜሪካ ራሱ እኮ ስንት እናንተን ማግባት ያሌለባቸው ልጆች ናቸው እኮ ከኢትዮጵያ እኮ እናንተን የሚያገቡት። እግዚአብሔርን ድህነት አፈሪ ብላ ድህነት ገደል ይግባ እንጂ ድህነት ምን አባቱ እውነት ድህነት መጥፎ ነው በጣም። ምን የመሳሰሉ ልጆች ጋይስ በስመ ዲያስፖራ ብቻ ማለት ነው። ሰው ከዚህ ስለሄደ ብቻ ሄዶ ኮዳ የሃይላንድ ኮዳ ይዞ ስለዞረ ከተማ ውስጥ በቃ ለነሱ ሀብታም ነው ያገቡታል ማለት ነው። ምን እንደሆነ አያውቁ፣ የት እንደመጣ አያውቁ። አንዳንዱ እኮ ጋይስ ሴት ጋር ሳይተኛ ሴት ጋር ሳይገናኝ 40 ዓመት 30 ዓመት ተኮላሽቶ የኖረ እዚህ ሀገር ማለት ነው እኮ ጋይስ። ፓኒሽመንት እግዚአብሔርን ኢትዮጵያ ሲሄድ እኔ ያለች ገና ቤተሰቦቿ በቃ ተቸግረው ምናምን አፈርግጠው ያስተማራትን ወርቅ የመሰለች ልጅ መዞ ያመጣል ማለት ነው ጋይስ። እኔ አንዳንድ ጊዜ ያናደኛል። ይሄ ምንድን ነው አሜሪካን ሀገር ማለት በተለያየ ነገር ሰው እድሉን መሞከር ይችላል አይደለ? ሌላው አሁን በእኛ ጊዜ ብዙዎቻችን ስንመጣ አሜሪካን ሀገር ወይ ደግሞ እንደዚህ አይነት እድል ስንጠቀም ማለት ነው የሚነግረን ሰው ስላሌለን ነው ችግር ላይ መተን የምንወድቀው። እኛ ወተን ስንናገር ግን አሁን ዘኔክስቲን ወይ ገጣጣዎች ወይ ፈጣጣዎች ወይ ለማኞች ናቸው የሚሰድቡኝ። እኔ ለዚህ ሰውዬ ብለው የሚሰድቡኝን እያንዳንዳቸውን ፕሮፋይላቸው ውስጥ ገብቼ ነው የማየው ጋይስ። ቆረቆንዳ እንዳለ የሰው እጅ እያዩ እየለመኑ የሚያድሩ የእሱን ፍርፋሪ እየለመኑ የሚያድሩ ማለት ነው። ሰው ቢናገር ታዲያ ምንድን ነው? እዛ ጋር የሆነ ነገር ሲሉት ወደዚህ ከዚህ ዘር ነኝ ይላል፣ ከዚህ ጋር ሲናገሩት ወደዛ ነኝ ይላል፣ ሀብታም ነኝ ይላል። ምንድን ነው ደግሞ ንግግር ራሱ የማያምርበት ሰው ቢኖር እግዚአብሔርን ለእኔ ወንድሜ ነው። ገባችኋ? ያው የአንድ አካባቢ ሰዎች ነን ግን እኔ እንደዚህ አይነት ስግጥ ያለ በቃ ላይ አይን ያፈጠጠ ስግጥና እውነት ከኛ አካባቢ ወንዶች ማየቴ በጣም ገርሞኛል። ስለ ማለት ላይክ ቴ ጋይስ ምን ማለት ነው? ገንዘብ ቢኖራቸውም ባይኖራቸውም እኮ ወንዶች እኮ ራሳቸውን መያዝ እኮ እንትን አሁን ወርቅ መሰለች ልጅ ምናምን ነገር እኔ እኮ ኢትዮጵያ ያለ ቤተሰብ አንዳንድ ጊዜ እግዚአብሔርን ይገርመኛል። ምን አባቱ ስለሆነ ነው ሰው ስለተንበጣረቀ ልጃችሁን ይዛችሁ የምትድሩት? እግዚአብሔርን አሁን ቆንጆ የሆኑ ሴቶች በራሳቸው ቢዝነስ እየሰሩ ይኖሩ የለ እንደ ኢትዮጵያ። እግዚአብሔርን እዚህ ሀገር ከሚኖረው በላይ ዲያስፖራ ነኝ ብሎ ጋይስ እዚህ ቢል ለብልቦ ከለቀቃቸው ኢትዮጵያ የኖራችሁ ቢዝነስ እየሰራችሁ እዚህ ሀገር ከሚኖረው ወንድ የበለጠ የምትኖሩ ብዙ ሴቶች አላችሁ። እኔ እውነቴን ነው የምላችሁ። የምትሰሙኝ ከሆነ ስሙ፣ የማትሰሙኝ ከሆነ ደግሞ ግላክ። እኔ እውነቱን ነው የምናገረው፣ አልዋሽም። እውነቱን ነው የምነግራችሁ። እያዘናችሁም ቢሆን ስሙ፣ የምራችሁም ቢሆን ዋጡ። እኔ እውነት እኔ ሴቶች በጣም የሚያፍሩብኝ ይመስለኛል። እኔ አሁን ለምሳሌ አንድ ሴት ለእኔ ቦይ ፍሬንድ ይሄ ነው ብላል። ለምሳሌ አሁን እንዲህ ያለኝ ይሄኛ ይሄ ነው ይህንን አለ አንተ ታዲያ ይህንን አለ አንተ ታዲያ እንትን ተወልጄ ነው ያደግኩት እንትን ሀገር ልጅ ነው ለዛ ነው ብሎ ነገር የለም አባቴ። ከየትም ተወለድ ከምንም ተወለድ ወንድ ልጅ ቆፍጠን ያዝ ሲል ነው የፈለጉትን ብለው ቢሰድቡ ማለት ነው። ብር ነው ማውራት ያለበት፣ ብር ነው የሚለፈልፈው፣ ብር ነው ክብር። በቃ ሰው አንተ ብር ቢኖር እውነት ሰዎችን ንቀ ነበረ መተተው ማለት ነው። ግን ቁጭ ብለህ አተካራ ቡና እየጠጣ ትሰዳደባለህ እዚህ ምዛም ቤት እየገባ ማለት ነው። ዋይ ማለፈው ለራብስት እውነቴን ነው። እኔ ማለት የወድጉ ብር ቀባት ብር ያለው ሰው ከሆነ ሌቭሉን አውርዶ እንደዚህ ይሰዳደባል። ጋይስ ከማንም ጋር መልስ ይሰጣጣል ቲክታክ ላይ ማለት አለኝ ብሎ ያው ስለሚጎረር ነው እኮ ማለት እኛ ምን ያለው ሰውም እናውቃለን። በዚህ ሌቭል እንደዚህ መቦታረፍ መቦጣረቅ መቦጠርጥሮቅ ጥሩ ማለት አሮን ጌሬ እውነቴን ነው የምላችሁ። ያ አም ካሚንግ ያ ቴክ ኢት ዴር ኖ ፑት ኢት ዴር ኖ አም ካሚንግ ዴር ኢን 3 ሚኒትስ አይ ዊል ቢ ዴር እያልክ ማለት ነው። ሲሪየስሊ ብሮ እንኳን ሲመለ ያው እጉ ነው ተይቹ ደጋ ወልጋ ካናንዱራች ምት ያነ መወለጋ ሚት የጀተ ካፈች ቋስ ጎዳን ሞሮፍ ተይቹ እራት ነው ያን ያልሳደብም ግን በጣም ዝም ብዬ ሳይ ማለት ነው። ያው በቀደም ላይፍ ላይ ከታተለው ነበር ማለት ነው። ፍራውኝ አይሆን ነበርና እና ለማንኛውም ሀብታም ብሩ ነው የሚያወራው፣ ብሩ ነው ፋይት የሚያርግለት። እዚህ ላይ ቁጭ ብሎ መመላለስ ከጀቴ ሰነጀቴ እኔ እንደዚህ ተወልጄ አድጌ ነው እንደዚህ ብዬ ነው ጣሪያ ላይ ወጥቼ ነው ወርጄ ነው። እኔ አንተ ሳትሆን አንተን የምታገባ ልጅ ወይ ሴት ይሆናት የምትታየ ማን ቢቀርስ እግዚአብሔር አስባችሁታ እንደዚህ ነው ያለኛለኝ ብሎ የሚንቦታረፈ በስማ የዘንድሮ ሴቶች እኮ በጣም ብልጥ ናቸው ጋይስ። እውነት ምን አሁን ለምሳሌ ሰው ምን አትሆ ነው እንደዚህ የሚቦታረፍ ሰው ጋር መሄደው? እውነት
የሆነ ንግግር የማያምርበት ግርማ ሞገስ ያሌለው ሰው አለ። ለዛ በቃ ላይክ እንዴ እኔ እውነት ብዙ ጊዜ ወንዶችን እንደዚህ መናገር እንኳን ይከብዳል፣ ግን አንዳንድ ጊዜ ላይክ የሆነ በቃ ቆፍጣን ያዝ ስትሉ ነው ምለው። ለዛ ነው እኮ እንጂ ለክፋት አይደለም። የምትሳደቡ መንገዱ ክፍት ነው፣ ኮመንቱ ክፍት ነው። የመኪና ጋዝ ደግሞ ገዛላችኋለሁ እንድትሳደቡ ማለት ነው።